አዋርዱ ላይ አንድ ወንድም ፔሬድ ለብሶ መጣ ተባለ። ብዙ ሴቶች ተቃውመውታል። አንዷ እህት እንደው ምን አለች? ለፔሬድነት ይሄ ልጅ ይቀጥናል፣ ቀይ ስር የበላው ጊዜ ምሸናው ሽንት ነው የሚመስለው። ፔሬድ ነኝ ከሚል የወሊድ መቆጣጠሪያ ሉፑን ነኝ ቢል እና ስለ ቤተሰብ ምጣኔ ቢያስተምር የበለጠ ተሰሚነት ያገኛል ብዬ አስባለሁ አለች። ኢንጀነራል እኔንም ብትጠይቀኝ እንደ ወንድ አንድ መላጣ ሰው ሱፍ ለብሶ ብልትን ነው ሪፕሬዘንት ማድረገው ቢለኝ እዛ መድረክ ላይ የኔ ነው የምገለገልበት ነገር ነው። ግን ብልት አጠገብህ ቁጭ ብሎ ድራፍት ሲጠጣ ማየት አያስደስትም። ሴቶቹንም የተረዳሃቸው አይመስለኝም ወንድሜ። በእውነት እንዴ ፔሬድ አጠገባቸው መጥቶ ኢንተርቪው ሲደረግ ስቲል ግን ሳላደንቅ አላልፍም። እውነት ለመናገር የሚታሰብ አይደለም። ዛሬ የወር አበባ ለብሼ ነው የሚሄደው። እንዴት መጣደ? ከዚህም በኋላ ብዙ መለበስ ያለባቸው ነገሮች እነ አር አልተነኩም፣ እነ ሽንት መነሳት አለባቸው። ለበሱ ላይ ችግር የለብኝም። ግን እኔ ለምንድን ነው መሆነው? ለሽንት ነው መሆነው? ለአር ነው መሆነው? ራስን ማወቅ ያስፈልጋል።